አልገባትም እንደያልካለሁት ሙሉ አፑን ዝጊው ሙሉ ለሙሉ ኖ ይኸውልህ እያሳየሁህ ነው። ላሳይሽ እኮ አፕሊኬሽን የከፈትሽው ምንድን ነው? ከመጀመሪያው ጀምሪ አንዴ ፕሊዝ። መውጣት ለምን ከበደሽ? ወይስ የደበቅሽው ነገር አለ? ይምሩ በጣም እየቀለድሽ ነው። እያሳየሁህ እኮ ነው። በቃ አሳየው አይደል? ቃሉ እንደዚህ ነው የሚለው። ያው እኔ ጋር የሚለው ይሄን ነው። ያው ይሄን የሚለው ምንም ችግር የለውም። ችግር ከሌለው አንብቢዋ። እኔ ላንብባ። ማንሽ ባዚ ቆይ አንዴ ዘክርስቶስ አታነብም? እኔ እኮ የማንበብ ችግር ኖሮብኝ አይደለም፣ ግን የራስ መጽሐፍ እዚህ ጋር የሚለውን ነው ማንበብ ያለብኝ። እሺ እንደዛ ደግሞ ከሆነ ከመጀመሪያው ጀምረሽ አሳይኝ። በኢየሱስ ኢየሱስ እዚህ ጋር አይረዳሽም እህቴ። ራስሽ እርጂ። እንዳማንቺ አምላክሽን እየረዳሽ ነው ያለሽው። ጀግና ነሽ። ቢሆንም ግን ካሜራ ካለሽ ማሳየት አለብሽ። ካልሆነ ግን የሆነ የደበቅሻት ነገር የፈራሻት ነገር አለ ማለት ነው። ኧረ እኔ እያሳየሁ እኮ ነው። አንተ እኮ እያሳየሁ አላየንም። ከፍተሽ ካሜራው እዚህ ጋር ምንድን ነው ጥያቄ ምንድን ነው? ለምን ዘግተሽ ካሜራው? ጥያቄ ምንድን ነው? ጥያቄ እዚህ ጋር የሚለው ቃል ምንድን ነው? ይሄ ቃል ምንድን ነው የሚለው? ቁጥር 1 ላይ ኦኬ እንትን በላ እኔ ከራሴ አንብቤልሃለሁ እኮ። እሺ እኔ ጋር ያለው ምንድን ነው? ወደ ጎን በለው አንብብልህ። ወደ ጎን በለው እኔ ጋር ያለው ወደ ጎን በለው ሙሉ ላንብብልህ። እሺ ያው ሾዬ ትንሽ ወደ ቀይርልሽ ያው ኦኬ አፈረች። በቃ ይበቃሻል። ይቅርታሽ። በጣም ይቅርታ እንደዚህ ስላስጨነቅኩሽ ይቅርታ ጠይቅሻለሁ። ግን ዘክርስቶስ ብለሽ ነበር። ጥያቄን ጠይቀህ በቃ አየነው መመለሳችን። በቃ ምን ታርጊ አንዴ የምታርጊው እመልስልሃለሁ። ጠይቅ አንቢቢስሽ እኮ ማንበባቻችን ነው። እሺ አምጣ አና አነባለሁ። በቃ አነባለሁ። እዚህ ጋር የጀማ ምናምን ብለህ እንደዚህ ነው ምናምን ልትል ነው ስለማቀርባ። እሺ አንብቢ። እዚህ ጋር ቁላውን ተቀጠቀጠ። እዚህ ጋር የጀማ ምናምን ብለህ ወደ እግዚአብሔር ጉባኤ አይግባ ነው። ምንድነው ነው ማሻአላ ምናምን ብለህ እንትን እንዳትል። ምንድነው ጥያቄ? አንደኛ አመሰግናለሁ። አይዞሽ ልጅ እሺ ይሄ እግዚአብሔር ቃል ነው አይደለም? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ልጠይቃት። ቀጥልሽ። አንድ አፍታ ይቅርታ። ምንድነው እሱ እያወራኝ ነው። እሱ እንትና ማለት እዚህ ጋር ምን ነው ጥያቄው? እስካሁን እኮ ያቆየኝ ነበር። ቆይ እሱ በጣም አሁን እሱን ዋና ጥያቄ አመጣው ነው። እስቲ እንስማ። ቀጥል። ሰላም ብያለሁ። አናዘው ዘክርስቶስ ሰላም እንዴት ነህ? ኦኬ አሁን ያነበብነው የአምላክ ቃል ወይም ባይብል ለምሳሌ አንቺ በሀገራችን ብሂል እንደዚህ ደና ነገር በሰው ፊት በደንብ ቁጭ ተብሎ እንዲህ ተብሎ የሚነበብ ነው። ይሄንን ለምሳሌ በስብከት ቦታ ላይ ይሄንን ቃል አውጥተሽ ታነቢያለሽ? ማለትም የወንድ መራቢያ መጀመሪያ ስለምን እንደተጻፈ ማወቅ አለብን። ይሄ እኮ ኖርማል ምንም ማለት አይደለም። ቆይ ላስረዳሽ ነው እንዴ? ኖ እኔ ቋንቋ ሁለት አይነት ቋንቋ አለ። አንደኛው ለምሳሌ ስለ ወንድ የመራቢያ አካል ወይም ስለሆነ ነገር ስለ ኤኒቲንግ ስናወራ ትክክለኛ የሆነ መጠሪያ ስም ሊኖረው ይችላል። ከዛ ደግሞ ላይክ ዱርዮች የሚጠቀሙት ቃል ሊሆን ይችላል። ለምሳሌ ይሄን ቃል አይ ቲንክ ግብረ ገብ ያለው ሰው የሚያነባው አይደለም። ያው አንቺም ተመሳሳይ እንትን ብለናል። ተመሳሳይ ነገር ነው ያደረግሽው አንቺ ራሱ ማለት ነው። ማለት ምን አደረኩ እኔ? አይ ችግር የለውም እሱ ህዝቡ ስላየው። ይሄንን ቃል አሁን አንቺ ታነቢዋለሽ? አነባዋለሁ በይኝ በቃ እኔ ልጨርስ አይደለም። መጽሐፌን እኮ አነበብኩለት። ስለማያምን ፖለቲካሊ ሰራ ነበር። ምን እንደዚህ ያላነብብ ማለት ቻፈረሽ ነው። አደገኛ ፖለቲከኛ ነው እንደዛ ሊል ነበረ። ግን ሁለት ችግር የለውም እኮ ሰው መጀመሪያ ምን ሊል ነው? ይሄ ቃሉ ስለምንድን ነው? እኔ እኮ ገብቼ አስቆምኩልሽ። ፖለቲከኛ ነው ልጁ። ተይው ትንሽ ችግር አለ። ፖለቲካ ይሰራል። ማሪን ክፈትልን። ፖለቲከኛው
ኦኬ ምን መሀሌ እኮ ምንም መሀሌ ራሱ ስለ ችግር የለም ስለ እንትን ነው የሚያወራው። ግን አሁን አንብቢ ምናምን እያልክ ልትቀልድ ባልሆነ እዚህ ጋር ምንድነው ጥያቄ እያልኩ ነው። አሁን እዚህ ጋር ምን ነው ጥያቄ? ቆይ ጥያቄያቸው አንድ አይነት ናቸው ጥቅሶቹ። ይምሩ አለ ጥያቄ አልቀበልም ከዚህ በኋላ እንዴ። እሺ ለምሳሌ አሁን ወገናችን የአና ዘኦርቶዶክስ ምን እያለችን ነው? ደብር ላይ ምንድነው ይሄ ደብር ምናምን አትበል። አቡ ማነክ አቡ ካይደር አይልክ ስማኝ ወንድሜ፣ እኔ ማለት ነው እዚህ ጋር የመጣሁት ራሴ ነው ነው እዚህ መድረክ ላይ ምናምን ብለክ ይሄ እኔ ሲጀመር ያን መጠኘ ወይንም ያን ነው አይደለም የመጣሁት እኔ ራሴ ነው የመጣሁት። ሲጀመር እኔ ልጠይቅ ነው የሆነ ነገር ጠይቄ ልወርድ ነበረ። ከዛ በዛው ቆየው እንጂ እኔ ራሴ ነው የመጣሁት። ስለዚህ እዛ ሄደ የሆነ ነገር አታስነካካኝ። ራሴ ነው የመጣሁት። መጠየቅ ደግሞ ብቴ ነው አይደል? ችግር የለውም በቃ ተቻለሁ። ይምሩ ቀጥሉ በቃ ጥያቄ ካለሽ እናስተናግድ። ጨርሻለሁ በቃ ይሄ ነው ጥያቄ። ምንድነው እያልኩት ነው? ጥያቄ የለውም። የማንበብ ችግር አለ እንዴ? ኢምራን ላስነብበኝ በቃ ጥያቄ የለውም። ማሻአላ ዋና መንበብሽ ነው። ላጨብጭብልሽ ያ እንዴ አንቺ ተገብ ለከሽ አልፈልግም። ይገባሻል። ዘክርስቶስ ወላሂ ይገባሻል። ጀግና ነሽ። አድንቄሻለሁ። ከአምስት ደቂቃ በኋላ አንብበሻው አነበብሽው ደፍረሽ አነበብሽ ከአምስት ደቂቃ በኋላ ምን መድፈር እኮ አይደለም። እኔ እኮ ራሴ መጽሐፍ አንብቤልሃለሁ ኢምራን። እኔ እኮ አነበብኩልህ ግን አንተ የሆነ ነገር ነበር የምትፈልገው። በጣም ቀላል ጥያቄ ጥያቄ አላስተናገድሽኝ፣ ግን አንድ ቀላል ጥያቄ ቀጥል። አንድ ቀላል እሺ፣ ከቻልክ ብልስ ስላልክ ጎበዝ። ይሄን ጥያቄ ማለት ነው በደንብ እንትን ሾርትሊ ፕሪሳይዝ ክሊር በሆነ መንገድ እንድመልሽልኝ ነው የምፈልገው። በጣም ቀላል ጥያቄ ነው። አድምጡ እንግዲህ ተመልካቾችም። ጥያቄው ምን መሰለሽ? አነ ዘኦርቶዶክስ አሁን ተመልክተናል። አነ ዘክርስቶስ ነው የሚለው። ኦኬ ሶሪ፣ እያወራው ስላልሆነ ነው። ይቅርታ፣ ችግር የለውም ተሳስቼ ነው። እሺ አና ዘክርስቶስ። እሺ ኦርቶዶክስ አልኩኝ። ምናምን አትጥራ። እኔ በቃ የክርስቶስ ተከታይ ነው። ምንድነው ከሆነ ነገር ጋር የምታስረካካኝ? እኔ ራሴ ነው እኮ የመጣሁት። አረ ተሽኔ ምንም አላልኩም፣ ተሳስቼ ነው ያልኩት እኮ። እሺ ይምራን ምን አርጋት ነው ባላ? ይምራን በእንትን ባለሽ እኔ ነው የምትቆጨው? ይምራን ተው እባክህ ቀጥል። እሺ እኔ አሁን ጥያቄ ምንድነው መሰለሽ? እስቲ አንድ የሆነ ዝም ብለሽ አንድ ደቂቃ ውሰጂና የማሰልሚበትን ምክንያት እስቲ ንገሪኝ። አንድ ደቂቃ እኔ ሙስሊም አልሆነው ከዚህ አንጻር ነው። አንድ ደቂቃ ብቻ። ምን አጣው ብዬንም ሆኖ እንዴ አንተ ለምሳሌ አንተ ማጥቶንበት ኦርቶዶክስ ማጥቶንበት ምክንያት ምንድነው? እኔ ለምን ሆናለሁ? እሺ በጣም ጥሩ። ቆይ ለምሳሌ ኢምራን አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ ለአንተ። ኦኬ ኦርቶዶክስ ማጥቶንበትን ምክንያት ተነግረኝ ከይቅርታ ጋር አንድ ደቂቃ ወሰድና አንድ ደቂቃ ብቻ። አላልኩም እኔ እሱን አልጠየቅኩት። አንተ እኔን የጠየቅኩኝ። እኔ ደግሞ ምንም አላጣም ሆናለሁ አልኩ። ከኔ ጋር አውራ በስ ልትረጂ ነው። አንዴ ባላ በጣም ወላይ ጸባይሽ ጥሩ ለኔ ያስረዳኝ። እኔ እረዳለሁ ነው እሱ አሁን የማትሆንበት ምክንያት አላልሽኝም? እኔ እንድትረጅ ያው አሁን ለምሳሌ ኢምራንን ጠይቄው ኦርቶዶክስ የማትሆንበት ምክንያት ስለው ድን ይደረድራል። አይደለም አንተ እኔን ጠየቀኝ አይደለ? እኔ ምን አትሽለም እንሆናለሁ አልኩ። ከዛ ቀጥል። እሱ ጋር ምን የሚያስወራ ነገር አለ? ተው እባክህ። እሱ ነው አንዴ ቤት ነው ላውራኝ። አረፍ እናንተም ይምሩ እንትን በላትና በቃ ዘክርስቶስ አትቆጪኝ ባለ እኔ እኮ ምን ማለኩሽ ምታይ። እሺ ምክንያቱም ላስቀምጥ ኦርቶዶክስ የማሆንበትን። እሺ በቃ እኔ ኦርቶዶክስ የማሆንበት እኔ ምን አገባኝ ብትባቶ እንዴ? እኔ መች ሆናልኩ? ሲጀመር እኔ ሆናል ልጁ እየጠየቀኝ ነው መልስልኝ። እሺ የማሆንበት ምክንያት ልንገርሽ። አንዴ ፍቀጂ ቤት አይደለ አንዴ ካፍቃጅ ላውራ። እኔ አትንገረኝ። እሺ ለህዝቡ ልናገር አንዴ ለህዝቡ ኖ ለህዝቡ መናገር ያስፈልግ። ከሱ ጋር እናውራና ትነግራቸዋለህ። እንትና ምንድነው በቃ እኔን አልፈለገችኝ። ምን ጋር ችግር አለ? ቀጥል በቃ። ኖ እንደዛ አይደለም ኢምራን።
አይ እንትን ነው እኮ አሁን ምን መሰለሽ አሁን እዚህ ክርስቶስ ያልተረዳሽው ነገር ማለት ነው። እኛ አሁን ጦር ሜዳ ላይ አይደለንም ያለነው። በቃ ረጋ ብለሽ በቃ ዘና በይና ምንም በቃ ችግር በቃ ሰላማዊ ጨዋታ ነው ንግግር ነው እያደረግን ያለነው። ካልተስማማን ጥለን እንሄዳለን። የስራ ጉዳይ አይደለም። አንቺ አሁን በቃ እንዲህ ሳየው ራሱ እጅሽን እንዲህ አድርገሽ እያወራሽን ነው እየመሰለኝ ያለው። በጣም እንትን ብለሻል። በቃ ዘተን አንተ ምናምን አሁንም በማል ገብተሽ አፋፌ። ስለዚህ አሁን ምንና እኔ አሁን ወላሂ እንድትማሪ ከሚለው አንጻር ነው፣ ከሌላ ነገር አንጻር አይደለም። በጣም ረጋ ብዬ ነው እያወራሁ ያለሁት። የራሳችንን ስራ እየሰራን ረጋ ብለን ያው እየተማማርን ነው። ሶ ከምን አንጻር ነው እኔ ፖይንት ያነሳሁት? ለምሳሌ ሰዎች በሚያምኑት ሃይማኖት ላይ ወይም ስለሚያምኑት ነገር ወይም የሆነ ጥያቄ ቢነሳባቸው መልስ አላቸው። ለምንድን ነው ማሰልሚው አልኩሽ? አይ ለመስለም ምንም እንዳሰልሚ የያዘሽ ነገር እንዳይለ ነው የተረዳሁት ካንቺ። አይ አለ ካልሽ ደግሞ ያንን ፖይንት ምን አጥቼ ነው መልስ። ኦኬ መጀመሪያ ሎት ስፋት ነው ያልሰለ ለምን ስለማለ እኔ ማለቴ አልሰልምም። ደግሞ ሲቀጥል ትክክል ስላልሆነ ማልሰልም ለምን አልነገርም? ትክክል ስላልሆነ አልሰልምም። ኦኬ ስለዚህ አንቺ የማሰልሚበት ምክንያት እስልምና ትክክል ስላልሆነ ነው ነው አይደል? እኔ ያለሁበት ሲጀምር መስለም አልፈልግም። ለምን ሰልማለሁ? እኔ እኮ የምሰልምበት ምክንያት የለም። ግን አይተሻል፣ ምክንያት የለም ትክክል አይደለም እኮ ማለት ትክክል ስለሆነ ትሰልማለች ሰላም ያልኩኝ አይደለም እኮ የምር ምክንያት የለሽም። በቃ አሁን የተረዳሁት ነገር ምክንያት የለኝም ግን አልሰልምም። እንዴ እናት አባቴ ሰጥኝ ነው ምቀረባክ ምክንያትሽ ምንድን ነው? እሺ እኮ እሱን እኮ ነው ምንድን ነገር የፈለገ ነው አሉ። እስኪ በዚህ ላይ ማጎስ ስለምፈልግ ስንት ነው ያለው ማለት ዝም ብለህ እኮ አንድ ሰው እንደዚህ ነው ስትል እንዴት እኔ ማመልከውን አውቃለሁ። ሲጀመር እኔ ከፈጠረኝ ወዴት እሄዳለሁ እንዴ? እኔ እኮ ስላወኩኝ አምላኬ ስለሆነ እኮ ነው ያለሁት አይደለ እኮ። ለምንድን ነው ማሰልሚው? ለምን ሰልማለሁ እንዴ? ለምን አሰልሚም እኮ ምን ማለት ምን ሆንኩ ብዬ የሆነ ነገር ስታጣ ሲጎልብህ ወይንም ትክክል ካልሆነ ነው የምትሄደው። ለምን ሰልማ ማለት ለምን እኮ። ስለዚህ አሁን አንቺ እያልሽ ያለሽው ማልሰምበት ምክንያት የለም ስላላጣው ነው፣ ካጣው ሰልማለሁ ነው። መጀመሪያ አንድ ነገር እኮ ለምሳሌ አሁን አንተ እኔ አሁን ማለት የእናንተን ትክክል አይደለም ብዬ ነው ማለት እንደውም እናንተ በጣም የምታሳዝኑ። ለምሳሌ እኔም በተመሳሳይ ደረጃ የአንቺ እምነት ትክክል አይደለም ብዬ ነው ማምነው። እኔ የአንቺ እምነት ትክክል አይደለም ብዬ ማመኔ ወይም ደግሞ አንቺ እኔን እምነት ትክክል አይደለም ብለሽ ማመንሽ የሚያድን ነገር አይደለም። በመሰረቱ ገብቶሻል? አይደለም የኔም እኔ ስላልኩ ማያድንም አንቺም ስላልሽም ማያድንም። መሰረታዊው ጥያቄ ግን ለምንድን ነው ማሰልም የሚለውን መመለስ ከቻልሽ አለቀ፣ ፔሬድ። ጉዳዩ ያልቃል እዚህ ጋር። ለምሳሌ አወከር ለምንድን ነው ማሰልመው ቢባል ሺህ አይዲያዎችን ላመጣ እችላለሁ። የማልሰልምበት ምክንያት በክርስትና ወይ በኦርቶዶክስ እንዲህ ሲቀጥል ማለት መስለኝ በቃ ይሄ ከሆነ ጥያቄ ደናቁ እንዴ። ኦኬ በቃ ችግር የለውም። ሌላ ጊዜ በደንብ አሰባሰብ አድርጊና ደግሞ ሌላ ጊዜ ነው። እሺ አነዘ ክርስቶስ ጥያቄ ሲጀመር እንትና እየቀጠፈ መስሎኝ ነበር የገባው። እሺ አሊላራ አሬ የለም በቃ እንትን አድርጋ ምን እንደሆነች አላውቅም። ወጣለች። አይ ነው በቃ መጀመሪያም ስትገባ ትንሽ የደብሯት ነበር። ለዛ ነው። እስኪ መቅዲን አውራት። ኦኬ መቅዲ፣ እሺ ሰላም ብያለሁ። ጥያቄ እየተቀበልክ ነው ኢምሮ ወይስ? አይ ክፍት ነው ቤቱ። ጥያቄ ያለው ይጠይቃል፣ መልስ ያለው ደግሞ ይመልሳል። ኦኬ መቅዲ ዘኡራኤል መሰለኝ የሚለው መቅዲ ያለሽ? ኦኬ ሰላም፣ እንዴት ነው? ኦኬ እንጠይቅሽ ትጠይቂያለሽ? እንጠይቅሽ ወይስ ትጠይቂያለሽ? አይ ልጠይቅ እንኳን አይደለም እኮ
እኮን ጠይቀሽኛ ጥያቄ አሁን መጨረሻ ላይ የጠየቀው ነገር ማለት ነው። እሺ ድምፅሽን አስተካክሊና መቀጠል ትችያለሽ። ድምፅሽ እንትን ብሏል እህታችን። አይሰማም? ኦኬ አሁን ጥሩ ነው። አሁን መቀጠል ትችያለሽ። ኔትወርክ አስተካኪ ከይቅርታ ጋር። አሁን ደግሞ ባዚ የሚለውን አካውንት እናስቀጥላት። እስከዛ ባዚ አለሽ? ኦኬ ኢቲኤል የሚለው አካውንት አለ ወይ አለሽ? አለ። ኦኬ እንዴት ነህ? ይሰማል? እንዴት ነህ? ሰላም ነህ ወይ? ለምን ሰላም አለን አልሐምዱሊላህ። አንተም ድምፅህን አስተካክል ወይ ከፍ አድርገው፣ ሞቅ ሞቅ ብለህ አውራኝ ነው። አያሽ እንዴት ነው? አሁንስ አይሰማም? ኦኬ አሁን ይሰማል። ጥያቄ ካለ መቀጠል ትችላለህ። ጥያቄ መጠየቅ ይችላል? ጠይቅ። እሺ ሱራ 9:30 እየተነበበ እሺ ሱራ 9:30 ምን ይላል? ሱረቱ ተውባ ቁጥር 30 ላይ ምን ይላል? ስለ ኡዘይር ነው። ስለ ኡዘይር ነው። ጥቅሱን አውጣልኝና እያነበበ ነው እንትን እኔ ካጠገቤ ቁርአን የለም ከይቅርታ ጋር። ኢምራን መክፈት ትችላለህ? ኦኬ ኢምራንም ወደዛ ሄደ መሰለኝ። ምናልባት እንትን የምትል ከሆነ ከፍተህ ብታነበው ደስ ይለኛል። ካልሆነ ትንሽ ደቂቃ ጠብቀኝ። ሰላም እንዴት ናችሁ? አልሐምዱሊላህ። ቆይ አንዴ። እሺ ምዕራፍ 9 ቁጥር 30 አይደለ? ልክ ነህ። ምዕራፍ 9 ቁጥር 30 ኦኬ። ያው እሺ አይሁድም ኡዘይር የአላህ ልጅ ነው አለች ይላል። አይደለም ጨርሶ አይሁድም ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህም በአፎቻቸው የሚናገሩት ቃላቸው ነው። የእነዚያ ከእነርሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነትም እንዴት ይመለሳሉ ይላል። እዚህ ጋር ጥያቄ አለኝ። አንድ ላይ ሁሉ ስለ ክርስቲያን ስለ ኢየሱስ ክርስቶስ ነው ይሰማል? አሁን አረ ድምፅህን አስተካክል፣ በአላህ አይሰማም ምንም። እሺ አይሰማ? ትሰማለህ? ማይክ ምናምን ካለ አርቀው፣ ስልክህን ጠጋ አድርገህ ለማውራት ሞክር። የለም ማይክ ቀጥል። እሺ እዚህ ጋር አለመሲ ክርስቲያን አሉ ይላልና አላህ ያጥፋችሁ። ኤርፎን አውጣው ፕሊዝ። ኤርፎንህን አውጣው። ከኤርፎን ያደረከውን ኤርፎን የለም። ዝናብ እየዘነበ ስለሆነ ኦኬ እኮ ኔትወርክን አስተካክለህና እንደዛ ይሻላል እንጂ ለኛ ቦሪንግ ነው፣ አይሰማምም። ቦሪንግም ነው የሚሆንብን ከይቅርታ ጋር። እሺ ቀጥይ አንቺ እስከዛ። እሺ ቁርአን አለ አይደል አጠገብህ? ያው ልከፍትልሽ እችላለሁ። እሺ ሱራ 8ን ክፈትልኝ። እሺ ሱራ 8 ሱረቱል አንፋል ቁጥር ስንት? 8 እሺ ቁጥር 8 ያው ተሳስቼ ሊሆን ይችላል። ኦኬ እንትን ላይ ኦኬ ላንብብልክ።
ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያለውንም ሁኔታ አሳምሩ፣ አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው አለ። ስለዚህ ነገር እስቲ ከነ ማስረጃ ንገረኝ። ማስረጃ አውጣና ምዕራፍ 8 ቁጥር 1 ነው። አሁን አንቺ የጠቀስሽው ማለት ነው። ሚውት አድርጊና አድምጪ። ኦኬ አዎ ሚውት አድርጊና አድምጪ። ምዕራፍ 8 ቁጥር 1 ነው። አላህ Subhanahu Wa Ta'ala እንዲህ ይላል፣ يسألونك عن الأنفال قل الأنفال لله والرسول። ኖ ቁርአኑን አውጣና አንተም አንብብ። ቁርአኑን አውጣልኝና አንብብ፣ እያሳየከኝ አንብብልኝ። ያው ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። አሁን አንቺ ያነበብሽው ነው፣ አዲስ ነገር አይደለም በመሰረቱ ማለት ነው። አንፋል ብሎ ማለት ላይክ ኮንቴክስቹዋሊ በጣም ብዙ የሆነን ከጦር ምርኮ የሚገኝ ማለት ነው። አንፋል ብሎ ማለት የሱራው ስም ራሱ የምዕራፉ ስም ራሱ አልአንፋል ተብሎ ነው የሚጠራው። ምርኮ ማለት ነው፣ ወይም የጦር ምርኮ ማለት ነው። በአማርኛ ቋንቋ ዘዬ የጦር ምርኮ ዘረፋ ተብሎ ሊገለጽ ይችላል፣ ይገለጻልም። ብዙ ጊዜ እንደዛ ሲገለጽም እንሰማለን። ስለዚህ እነዚህ የአማርኛ የቁርአኑን ወደ አማርኛ ሲተረጉሙት የስአሉነከ ዐኒል አንፋል የሚለውን አንፋል የሚለው ምን ብለው ተረጉሙት? እነሱ ዘረፋ ብለው ተረጉሙት ማለት ነው። ዘረፋ የሚለው ግን የተፈለገበት ምንድነው? የጦር ምርኮ ነው። የጦር ምርኮ ብሎ ማለት ሰዎች ሲዋጋሉ ጦርነት ይገባሉ። ጦርነት ከገቡ በኋላ ካሸነፉ የሚማርኩት ነገር አለ። ያ ምርኮ ተብሎ ይጠራል። ስለዚህ በአማርኛ ቋንቋ እንደዛ ተብሎ ይተረጎማል። አንዳንድ የቁርአን ትራንስሌሽኖችን አሳይሽ፣ ለምሳሌ እዚህ ጋር ማለት ነው። አንድ አፍታ ኦኬ፣ ይሄንን ለምሳሌ እንመልከተው። ኦኬ፣ ይሄንን ሼክ መሐመድ ዜንን ትርጓሜ ለምሳሌ ላሳየሽ ምን እንደሚል ምዕራፉ ራሱ ምን ተብሎ እንደተቀመጠ ላሳየሽ። ተመልከች። ያው ይሄ የተተረጎመው በትልቁ ዓሊም ሼክ መሐመድ ዘህረዲን የተተረጎመ ነው። እሳቸው ምን ብለው ነው ያስቀመጡት? እዚህ ጋር ሱረቱል አንፋል ምዕራፍ 8ን በጦርነት የተማረኩ ገንዘቦች ሱረቱል አንፋል ብለው አስቀምጠውታል። ከዛ ምን ብለው ተረጎሙ? ሲተረጉሙ መልእክተኛችን መሐመድ ሆይ በጦርነት ከተማረኩ ገንዘቦች ይጠይቁሃል። ዊታርጊ ባክስ በጣም ነው እንትን የሚረብሸው አንቺ ጋር ያለው። በጦርነት ከተማረኩ ገንዘቦች ይጠይቁሃል። በጦርነት የተማረኩ ገንዘቦች የአላህና የመልእክተኛው ናቸው ብሎ አስቀመጠ ማለት ነው። ይሄም አንቀጽ የወረደበት ምናምን ብለውም አጠቃላይ ሐሳቡን ያስቀምጣል። ነገር ግን ኦልድ አማሪክ ላይ ወይም ደግሞ የቀደምት ሰዎች ለምሳሌ ይህንን ትርጓሜ የተረጎሙት እነ አላህ ይርሐማቸውና እነ ሼክ መሐመድ ሳዲቅና መሐመድ ሳኒ ሀቢብ ምን ብለው ላይ አስቀምጠውታል? ዘረፋ ብለው አስቀምጠውታል። ምክንያቱም ዘረፋ በሚል እነሱ ምርኮን ስለሚያስቡ ማለት ነው። እና ስለ ምርኮ ነው የሚያወራው። ምርኮ ደግሞ ባይብሊካሊ እግዚአብሔር ራሱ ነቢያትን ሄደው እንዲዘርፉ ወይም ደግሞ ምርኮ እንዲወስዱ ያዘዛቸው ነው። ኢያሱ ላይ ራሱ ቤቶችን ምናምን አቃጥሉ ካለ በኋላ ምርኮችን ውሰዱ ብሎ አስቀምጠዋል። ሌሎችም ብዙ ጥቅሶች ላይ ብትመለከቺ ሴቶች፣ ደናግላን ሴቶች፣ ወጣት ሴቶች እንደ ምርኮ ተደርገው ይወሰዱ ነበረ በሙሴ ሕግ ማለት ነው። እና ስለ ምርኮ ነው የሚያወራው፣ ሌላ ነገር አይደለም። መቀጠል ትችላለሽ። ኢምራን መጨመርላት ነገር ካለ መቀጠል ትችላለሽ። አልተገለጸልን እንትን በስርዓት አላስለም። ምክንያቱም እዚህ ጋር ዘረፋ የሚል ቃል ነው እና ዘረፋ ደግሞ ወይ ዘረፋ የሚለውን ነገር እነሱ አያውቁትም ወይስ ትርጉሙን አያውቁትም? እንዴት አሁን አንተ ካልከው ቃል ወደ ዘረፋ ሊመጡ ቻሉ? ዘረፋ ምን ማለት ነው? ዘረፋ ማለት ስርቆት ማለት እኮ ነው። በቃ ሰረቁ ማለት ነው ዘረፋ እና ስርቆት ማለት ነው። ትልቁ ላይ አርጓታል። የገስቱን ስልጣን ምን ሙላው ይምራል። እስቲ ዘረፋ ማለት ስርቆት ነው የሚለውን ከየትኛውም የአማሪክ ሌክሲከን ተጠቅመሽ አምጪ። የትኛውንም አማሪክ ሌክሲከን ትልቁ ላይ አርጓት ያጀማ። ዘረፋ ማለት ስርቆት ነው የሚለውን ከየትኛውም የአማሪክ ሌክሲከን
እስቲ አቅርቢ ቶሎ በይ። ይኸው እዚህ ጋር እኮ ያው ሰው አሁን ሲሰረቅ ምን ተሰረቅኩ አይደል የሚለው አልጠየቅሽም። ስለዛ ኖ ሰው ምን ይላል አይደለም። እስቲ የትኛው የአምሃሪክ ሌክሲከንን የአምሃሪክ ማውጫን የትኛውንም ተጠቅመሽ በደንብ አስተውይ። የትኛውንም ማውጫ ተጠቅመሽ ዘረፋ ማለት ስርቆት ነው የሚለውን አሳይኝ ነው እንዴ? ማሳየት እኮ አይጠበቅብኝም። ያው ማመንትም የምናውቀው እኮ ነገር ነው። እንደዛ ከሆነ በቃ ሚዩት አድርጊ። እንደዛ ከሆነ ችግር የለውም። እኛ ግን ምን ብለን አስቀመጥንላት? እንደተመለከታችሁት እናንተ በወልድ አምሃሪክ እንደዛ ብለው አስቀምጠዋል። ምን ብለው አስቀምጠዋል? በወልድ አምሃሪክ ላይ ዘረፋ ብለው አስቀምጠዋል። ዘረፋ የሚለውን እነሱ ምርኮ ለሚለው ዘረፋ በሚል ይጠቀሙ ነበረ። ይሄንን በጣም ብዙ ሌሎች የአምሃሪክ ስኮላሮችም የአማርኛ መጽሐፍት የምታነቡም ከሆነ ታገኛላችሁ። ዘረፋ የሚለውን ለምርኮ ይጠቀሙት ነበረ። ዘረፈ ምናምን የሚለው ማለት። ስለዚህ ከዛ አንጻር ነው። ደግሞ ኡስታዝ አቡበከር አንድ ተጨማሪ ነገር አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተጨማሪው ነገር ምንድነው መሰለህ ኡስታዝ አቡበከር፣ ምርኮ የሚባለው ነገር አብዛኛውን ጊዜ አፕላይ የሚደረገው ሰዎች ላይ ነው። የሚማረኩት ሰዎች ናቸው። አብዛኛውን ጊዜ በሰው ላይ ነው ምርኮ የሚባለውን ቃል የምንጠቀመው። በንብረት ላይ ሲሆን ደግሞ ምርኮ የሚለው ነገር የሰውንና የእንትኑን ለመለየት የንብረቱን ለመለየት ዘረፋ በሚለው መጠቀም ይቻላል። ዲፕሊ አማርኛ ውስጥ በደንብ አድርጋ የምትሄድ ከሆነ ይቺ ወገናችን አማርኛ ውስጥ በደንብ አድርጋ ዲፕሊ መሄድ የምትችል ከሆነ ታገኘዋለች። ይሄን ነገር ዘረፋ የሚባለው ነገር የተጠቀመበት ምክንያት የሰዎች ምርኮ አለመሆኑን ለማሳየት ነው። የብር ምርኮ መሆኑን ለማሳየትም ጭምር ነው ማለት ነው። ይሄ ምን ያህል ምጡቅ እንደነበሩ ምን ያህል በአማርኛም ቃላቶችን እየለዩ እንደተጠቀሙ የሚያሳይ እንጂ ምንም አይነት ጉድለት ያለበት ነገር አይደለም። ይሄ እንትኔን እኮ አጥቸው ነው መዝገበ ቃላትን አጥቸው ነው የክርስቲያኖችን በመጽሐፍ ቅዱስ ማህበር የተቀመጠው መዝገበ ቃል ላይ ራሱ ተመሳሳይ ነገር ነው የሚያስቀምጠው። አይ ቲንክ ስላጣሁት ነው ከስልኬ ላይ ፈልጓለሁ እና ሐሳቡ እንደዛ ነው በአጠቃላይ። እና የጦር ምርኮ የተባለው ነገር ቅድም ጠቅሼልሻለሁ። ኦሪት ዘዳግም ምዕራፍ 20 ቁጥር 13 ላይ ብትመለከቱ አምላክ እግዚአብሔር በእጅ አሳልፎ በሰጣት ጊዜ ወንዶችን ሁሉ በሰይፍ ስለት ግደላቸው፣ ሴቶቹና ህፃናቱን ግን እንስሳይቱን በከተማይቱ ያለውን ምርኮ ሁሉ ለራስህ ትማርካለህ፣ አምላክ እግዚአብሔር የሰጠ የጠላቶችን ምርኮ ትበላለህም ብሎ ነው ያስቀመጠው። ስለ ጦርነት ነው እያስቀመጠ ያለው። የጦርነት ዘረፋ ተብሎ የተቀመጠው ሙስታዝን በደንብ አድርጎ አብራርተውታል። ምርኮ ማለት ነው። እንደውም ምርኮ የሚለውን ከሰው ለመለየት ነው ብለው ነው ሁላ ያስቀመጡት ማለት ነው። እና ያ ምርኮ በእስልምና አስተምህሮ ምርኮ የአላህና የመልእክተኛው ነው ማለት እነሱን ወስደው ማከፋፈልም የተለያየ ነገር የማድረግም ኃላፊነት የአላህና የመልእክተኛው ነው ማለት ነው። በሐዲስ በሰሒህ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ እኮ ወስጄ እኔ ራሴ ምን አሉ ወደ እናንተ የማስተላልፈው ነው፣ ለእናንተ የምሰጠው ነው፣ ለእናንተ ማስተላልፍላችሁ ነው ብለው አስቀምጠዋል። ስለዚህ ከዛ አንጻር መመልከት ማየት እንችላለን ማለት ነው። እሺ አሁንም ሱራ 8 ቁጥር 41ን ክፈትልኝና። እሺ ምን ይላል? ቢያንስ ማስረጃሽን አንብቢ ነው እንኳን አይ ክፈትልኝና አንተ ጋር ላንብበው። አንተ እኮ ምንድነው ሐሳቡን አታውቂውም? ዝም ብለሽ ነው የመጣሽው ሳታውቂው? ኖ አሁንም ስለዚህ ነገር ነው የሚናገረው እዚህ ጋር ማለት ነው እኮ ተመሳሳይ ነው። ጥያቄሽ ተመሳሳይ ነው፣ መልሳችንም ተመሳሳይ ነው። ምናልባት እዚህ ጋር ሊለይ ይችላል ካነበብኩት አንፃር። አይለይም። ወዕለሙ አነማ ገኒምቱም ሚን ሸይኢን የሚለው ነው የቁርአን አንቀጽ ፈኢነ ሊላሂ የሚለው። እሺ ላንብብልክና እስኪ አንድ ከሆነ እንተዋዋለን፣ ከተለየም ልዩነቱን ትነግረኛለህ። እሱ ነው ሻምብ። እሺ ከማንኛውም ነገር በጦር ከከሃዲዎች የዘረፋችሁትም 1/5 የአላህና የመልእክተኛው ለነብዩ ነጠላ ሰረዝ ያደርግና ለነብዩ የዝምድና ባለቤቶችም ለየቲሞችም ለምስኪኖችም ለመንገደኛም የተገባ መሆኑን እወቁ። በአላህና በዚያም እውነትና ውሸት በተለየበት ቀን ሁለቱ ጭፍሮች በተገኙበት በብድር ቀን በባሪያችን ላይ ባወረድነው የምታምኑ
ችግር የለውም። ሐሳብሽን ብቻ ይሄንን እወቁ። አላህም በነገሩ እንደዛ ይላል። እሺ እኮ ምንድን ነው እዚህም ጋር ዘረፋ የተባለው ምርኮ ማለት ነው። ምርኮ ማለት ነው። ኦኬ እነዛ ከካዲዎች የተባለው እነዛ ካዲዎች እነማን ናቸው? ተዋጊዎች ናቸው። እነዛ ከሃዲያዎች ተዋጊዎች ናቸው። ምዕራፍ 8 ቁጥር 39 ላይ ከፍ ብለሽ ብትሄጂ ምን ይላል? ሁከትም እስከማትገኝ ሃይማኖትም ሁሉ ለአላህ ብቻ እስከሚገኝ ድረስ ተጋደሏቸዋል። ተጋደሏቸው ለሚለው የገባው የአረብኛ ቃል ብትመለከች